መልካም ውለታ ስለሰው በችንገላታ ከሌለ ማናለደ። ዶክተር እንዴት ሆነ? እስካሁን ምንም አዲስ ነገር የለም። የእኛ የቻለውን እየሞከርን ነው፣ ግን ብዙም ተስፋ አልሰጠህም። እና ዶክተር ላይድን ይችላል እያልሽኝ ነው? ትንሽ ቀደም ብሎ ኖሮ የመዳን ተስፋ ይኖረው ነበረ። ዘግይታችሁ ምን? ይሄን ለማመን ይከብደኛል። ሙሉ ለሙሉ ተስፋ አጥቷል። ሁሉም ነገር የፈጣሪ ስራ ነው። ጸሎት አድርጉ። እንደፊት ባይሆን ባይሞቀው ደጅ እመነዝረው ባይኖረኝ ከጄ ታተሞታለው ሲሌ ነበር ባጣ ወዳጄ ጥሎኝ በረ። እንደፊት ባይሆን ባይሞቀው ደጅ እመነዝረው ባይኖረኝ ከጄ ታተሞታለው ሲሌ ነበር ባጣ ወዳጄ ጥሎኝ በረ። ቆይ ምን ሆነሃል? ምን እባክህ ብራዘር እኮ የሰው ብር ተቀበልልኝ ብሎኝ እኔ ጋር ነበር እና በቃ ከትላንት ጀምሮ በጣም እያስጨነቀኝ ነው። ምን? ቆይ አንተ ምን አርጋ ጥፍተው ነው? ይበለኝ ቀብጬ ነዋ። እኔማ እኮ ሲስተር ስልክ እተኳለሁ ብዬ ነበር፣ ግን ሲስተር ከዛሬ ነገ ልከዋለሁ እያለች እስካሁን ብሩን አላከችልኝም። ታዲያ ከሆነ ሰው ለምን አትበደርም? ማን ያበድረኛል? ደሞ እኮ ትንሽ ብር አይደለም 7000 ብር ነው። ወይ ካልሆነ ናቲ ልጠይቀው እንዴ? እኔ እንጃ። አፈን ማበላሸት ነው የሚሆንብህ። አታየው ሙርሱን ከወረሰ በኋላ ከኛ ጋር መቼ ሆነ? ሸመጠጠ እንዳንለው እኮ ነው የሆነ ሰዓት የሚያገኘን። ይህንማ ምክንያት አታርቅ። እሱም ቢሆን እኮ ሱቁ ቢዚ እንዳደረገው ነግሮ ካርለ እንዴ? ይሄማ ጆካ ነው። እንዴት እንደዚህ ስላለ ታምኗል? ይሄ ትልቅ ሰበቡ ነው። እኔ እንጃ፣ ግን ዝም ብዬ ብጠይቀው ይሻላል። እስኪ እናያለን። ገንዘብ ምን ያህል ሰው እንደሚቀይር ስላልገባ ነው። እሺ ተነስ። ምን ሆነሃል ቅዱስ? ተነስ እንጂ እባክህ ናቲ ቅበረኝ እባክህ። እምቢ እንዳትለኝ ቅዱስ፣ እያናደርከኝ ነው። ተነስ አልኩህ አይደል እንዴ? ተነስ። ቢጨንቀኝ እኮ ነው እምቢ እንዳትለኝ ብዬ ነው። እሺ ችግር የለውም ተነስ። ጓደኛዬ ችግር ውስጥ ስለሆንኩኝ ነው እባክህ። ቆይ ምንድነው? ለምን አትነግረኝም? በቃ የወንድሜን ብር አጥፍቼው ነው። ወንድሜ ደግሞ ብሩን ጠየቀኝ እና 7000 ብር አስፈልጎኝ ነው። ቆይ እንዴት ነው እያሰብከኝ ያለው? መልስልኝ እንጂ ጓደኛዬ። ቢጨንቀኝ ነው አንተ አታጣም ብዬ እኮ ነው። የፈለገ ቢሆን እንዴት እንደዚህ ትጠይቀኛለህ? ወይስ እኔን እንደ ጓደኛ አይደለም የምቆጥረኝ? ኧረ ናቲ ምን ማለት ነው? እኔ እኮ እንደ ጓደኛዬ ነው የምቆጥረህ። አይመስለኝም ጓደኛዬ። ቢሆንማ እንደዚህ አትጠይቀኝም ነበር። እሺ ይቅርታ። እኔ ይረዳኛል ብዬ ማስበው ጓደኛዬን ብድር መጠየቅ ጥፋት ከሆነ እሺ ይቅርታ። ኦይ ዛሬ ምን ሆነሃል? እኔ ለምን ጠየቀኝ አልኩ? ካልሆነ ታዲያ ሌላ ምን አለ? እኔ ያልኩ እንደ ጓደኛ ካየኝ እግሬ ስር ወድቀ እንዴት ትለምነኛለህ ያልኩ። ቆይ ጓደኛ አይደለ እንዴ? እንዴት እንደዚህ ታደርጋለህ? ቢጨንቀኝና አንድ ተስፋ ያረኩት ባንተ ስለሆነ እኮ የለኝም እንዳትለኝ ብዬ ነው። እንደዚህ ጭንቁ ውስጥ ሆነ ባይኖረኝ እንኳን ተበድሬ እሰጥሃለሁ እንጂ እንዴት እንደዚህ ያደርጋለሁ? ምን እንደምልህ አላቅም። በጣም ነው ደስ ያለኝሽ። እመነዝረው ባይኖረኝ ከጄ ታተሞታለው ሲሌ ነበር ባጣ ወዳጄ ጥሎኝ በረ። እንዴ የት ነው ያለሁት? ከነበርኩበት ሁኔታ ስትነቃ ይህን ያላለ ከዚህ በኋላ ህይወት ይሄ ስለሚሆን፣ ምክንያቱም በዚህ ሰዓት በእጅን ያለው ነገር ቢኖር የለበስከው ልብስ ብቻ ነው። ከዚህ በኋላ አሉኝ ያልካቸው ነገሮች ሁሉ የሉ። ቆይ ምንድን ነው ነገሩ? የት ነው ያለሁት? እንዴት መጥቼ ነው? ወይ ሰመጣ ልደበቅ። እሺ አሁን ቆይ ምንድን ነው የማደርገው? እሱ ወይኔ መልካም ውለታ ስለሰው በችንገላታ ከሌለ ማናለደጅ ወዳጄ በቾል መልካም ውለታ ሰው በችንገላታ
ቅዱስ የት ሄዶ ነው? አብረንን አላልከኝም ነበር? ኧረ ተው የእሱን ነገር። መንገድ ላይ ናት ተብዬው ተኝቶ አይቶት ካልቀሰቀስኩት ሲለኝ አውርጄው መጣ። ምን? ለዚህ ነው ትተኸው የመጣኸው? ግን ልክ አላደረግም። አንተ ምንም ባታረግ እንኳን ጥላው መምጣት አልነበረብህም። የምርሽን ነው ፍቅር? እሱ ፈልጎ ላረገው ነገር እኔ ምን ቤት ነው የማሽቀብጠው? ይሄን ባረግ ደግሞ ደህና ሰላም ያገኘሁትን በቀፈላ መግቢያ መውጫ ነው ማጣው። እሺ ያው እኔማ ቅዱስ ወረደ ስላልከኝ ነገርኩሽ። እሱ እንደ አቤል ሲያሽቃብጥ ነው። ግን ያልገባኝ ነገር አንቺ ከመጀመሩ ነው ስለ ናቲ እንዲህ ማለት የጀመርሽ ወይስ አንቺም እንደሱ ማሽቃበጥ ፈልገሽ? ተው እንጂ ፍቅር። እኔ ነገሮችን በቅንነት አስቤው እንጂ አንተ በምትለው መንገድ አላሰብኩትም። ከሆነሽ የፍርድ ቤቱ የመጨረሻ ውሳኔ ነገ ነው አይደል? አዎ ፍቅር። ጠበቃው እንደነገረኝ ከሆነ 95% እንደማሸንፍ ነግሮኛል። ይሄማ ምንም ጥያቄ የለውም። እኔ ከመጀመሪያውም ቢሆን ታውቆኛል። አዎ ፍቅር። ለማንኛውም አሁን ጠበቃው ጋር ቀጠሮ አለኝ፣ አግኝቼ ነው። እሺ ደውይልኝ። ዶክተር አሁን እንዴት ነው? ጥሩ ዜና አለ። ጓደኛህ በጥሩ ሁኔታ ላይ ይገኛል። ምን ዶክተር? ፈጣሪ ጸሎትን ሰምቷል ማለት ነው። ተመስገን ተመስገን። ነቅቷል ዶክተር? አሁን መግባት እችላለሁ? አዎ ነቅቷል፣ ግን ትንሽ ደቂቃ ቆይና ትገባለህ። እሺ ዶክተር። ጭንቀትን ሳይ ግን ምን ያህል ለጓደኛ ያለህን ቦታ ነው ያየሁት። ለጓደኛ ትልቅ ቦታ ነው ያለክ። ጓደኝነትማ እኔን ሳይሆን እሱን ነበር የሚወክለው። ያለው ጊዜ ለሁሉም ሰው ለጋስ ነበር። ሲያጣ ግን እኔን ጨምሮ ሁላችንም ነን የሸሸነው እና ልክ እንዳልነበርኩኝ ወድቆ ሳይሆን የገባኝ እና ይቅርታ ሳልለው ቢያመልጠኝ ኖሮ ጸጸቱ የዘላለም ነበር የሚሆነው። ናቲ አሁን እንዴት ነህ? ደህና ነኝ። ቆይ ዶክተሯ ጓደኛ ነው ያመጣ ያለችኝ አንተን ነው? አዎ እኔ ነኝ ያመጣውክ። መንገድ ላይ እንደዛው ሆነክ ሳይክ ምን ያህል ልቤ እንደተሰነጠቀ ብታው። የምር ከዛች ሰዓት ጀምሮ እስካሁን ድረስ ራሴን እየወቀስኩ ነው ያለሁት። ለምንድን ነው ራስህ የምትወቅሰው? አንተ ደርሰህ ባታመጣኝ ኖሮ እኮ በሕይወት አልቆይም ነበር። እንደዚህ በመሆንክ አንዱ ምክንያት እኔ ስለሆንኩኝ። አንተ በነበረ ሰዓት እኮ አልተለወጥክብኝም ነበር። አሁን ግን የተገላቢጦች ስንሆን እኔ ተለወጥኩብህ። ቢያንስ እኔ አይዞ ብዬ ከጎን በሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እባክህ ጓደኛዬ ይቅር በለኝ። እባክህ መጥፎ ነገርን ያደረግኩብህ። በቃ ይቅርታ አድርግልኝ። ጓደኛዬ እኔ እናንተ ላይ ትልቅ ተስፋ ነበረኝ፣ ግን በዛ ሁኔታ አስቀየማችሁኛል። ግን የምር ያረከው ነገር ከልብ ጸጽቶ ከሆነ ይቅር ብያለሁ። ከልቤ ነው ጓደኛዬ። እኔ አንተን ይቅርታ ነው የምፈልገው። ለአንተ የማይገባ ነገር ነው ያደረግኩት። በጓደኛሞች መሃል የሚባል ነገር የለም። ለዛ ይቅር ብያለሁ። ምን እንደምል አላቅም። ከምር በጣም ነው የማመሰግነው። እሺ በሐሳብ ገላ ቢከሳ አንተነትህን አትርሳ። ሰው ነው ሰው ናቲ ግራ እያጋባኝ ነው። ቆይ ምን ሆናል? በድቅድቅ ጨለማ በነበርኩበት ሰዓት ብርሃን የነበረው አቤል ነበር። እሱን ሳገኝ ነው ያለቀው ተስፋዬ ዳግም የተነሳው እና ጥሎኝ ወደ ውጭ እንደሚሄድ ነገረኝ። ከዛም አልፎ ዳግም ወደዛ ህይወት እንዳልመለስ ብር ሰጥቶኝ ነው ሄደው። ምን? አቤል ሄደ? አዎ። ውስጤ ምን ያህል እንደከፋው ማቀው እኔ ነኝ። ወደ ውጭ ሳይሆን ወደ ሞት ሄደ ያህል ነው የተሰማኝ። ብቻ ይሄዳል ብዬ ስላላሰብኩኝ ነው በዚህ ልክ የተሰማኝ። አረ ጉዶኝ ያለ ጓደኛዬ ፍሬ ጉድ አድርጋኛለች። አሁን ምንድነው ማድረገው? አንድ ልብስ እንኳን የለኝም። ወይኔ በስብኝ። ቆይ አሁን እጄ ላይ ምንም የለም ነው የምትለኝ? ምንም የለኝም። ባንክ ያለኝም ብር ራሱ በሞባይል ባንኪንግ እንዳለ ወደ ራሱ አዘዋውረዋለች። እኔማ አሳያታለሁ እንዴት ተጫውታብኝ። እጥፉን ካላስከፈልኳት እኔ በስቤ አይደለም። አሁን አንተ የተወሰነ ብር ታበድረኛለህ? ምን? እየቀለድክ መሆን አለበት። በዚህ ሁኔታ ውስጥ እንኳን ሆነ ትቀልዳለህ? የምን ቀልድ ነው የምትለው? አበድረኝ አልኩ እንጂ የምን ቀልድ ነው? አዎ ከዚህ በላይ ቀልዳለ እንዴ? 30 ሺህ ብሩን አንተ ብረሰው እኔ ያረሰውትም። እሺ ይሄ ደግሞ የመጥፎነት ውጤት ነው። ለዛ ደግሞ አንድ ብር አላበደረም ማለት 30 ሺህ ብር አጭበርብረኛል እያልከኝ እንዳው እኔ በስቤን ነው በ30 ሺህ ብር የምገምተው? መገመት ሳይሆን ታዝቤን ያለፍኩ። አንተ በዚህ ሁኔታ አጋጣሚውን ብታገኝ እንደ ይሁዳ በ30 ዲናር ከመሸጥ አትመለስም። ይሁላ ዙሪያ ጥምጥም አላበደርም ለማለት ነው። ዛሬ እንዲህ ቦም በዚህ ልክ አሰብከኝ። ችግር የለውም። እኔ ግን እንደ ጓደኛ ነበር ማስብ። አንተ ግን ለካ ጥቅመኛ ነህ። ብቻ ለሁሉም ቀን አለው። እኔ ማስፈልግህ ቀን ይመጣል። ወይኔ በስቤ ብቻ
በትውድ መልካም ውለታ ስለ ሰው ብቸንገላታ ከሌለ ማን አለ ደጅ ኪሴን የሚቀርብ ወዳጅ በትውድ መልካም ውለታ ሆዴህም ቢርብ ቢጠማ ልብህም